ሰው ለወንድሙ እየተጠነቀቀ መኖር አለበት። ሰው ለወንድሙ እየተጠነቀቀ መኖር አለበት። አሁን የመነኮሳት መጽሐፍ የሚለው ነገር አለ። ካጠገብህ ባት ካለ ጮክ ብለህ አትጸልይ ይላል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ አይባልም። አሁን ከጎረቤት ሰው እያለ ምክንያቱሳ ከመይዘምር በመጠን ከመይዘንጉ ወንድሞች እንዳይዘነጉ ወንድሞችን ሕይወት እንዳትበጠብጥ በመጠን አመስግን አለ ማር ይስሐቅ። በመጠን አመስግን። የኛ ሊቃውንት ደግሞ ሲተረጉሙት ይሄንን ንባብ የማታውቅ ከሆነ አቤት አቤት ለዚህ አነባበቡ ደግሞ ቆንጆ ስሙልኝ ጉዴን ደግሞ እንደው እንዲያርጎ ሲጸልይ ደግሞ ብለው በሐሜት ይጎዳሉ። የተማርክ ከሆንክና ንባቡን አሳልተህ የምታነብ ከሆነ ደግሞ አይ ትምህርቴን ወቁልኝ አይደል ንባብ እችላለሁ እኮ ነው ነገሩ ብለው ደግሞ ይጎዳሉ። ስለዚህ መጥነህ አመስግን። ወንድምህ እንዳይረበሽ ማድረግ አለብህ ነው። ክርስቲያን ለሰዎች ሁሉ አንተም ጨው ለምድር እናንተ የምድር ጨው ናችሁ የተባለ ምንድን ነው? ለሰው ሰላም የምትሰጡ እናንተ ናችሁ ነው። ታውቃላችሁ የማናካፍለው ብቻችን የምንበላው ቆሎ እየቆላን ያ ቆሎ ለጎረቤት የሚሸጥ ከሆነ ይሄ ምንድን ነው? ለሰው ሰላም አለመስጠት ነው። ይኸውላችሁ በሽማግሌ ፊት እየሮጡ ፊት ለፊት መሄድ የሽማግሌን ሰላም መንሳት ነው። እውነቴን እኮ መርጋችሁ ሽማግሌው ተጎንብሶ ጎንበስ ያለ አንተስ ጣል ይሄ የጉልበት ጌታ ያርግህ ብሎ ውስጡ ይሰማዋል። ስለዚህ ለሽማግሌ ሰላምስ መስጠት አለብን። አብረነው ማዝገም ወይም ማስፈቀድ አለብን። አባቴ ረጋ ብለው ይምጡን የሚቸኩልበት ጉዳይ አለ ማለት ያስፈልጋል። የሰውን ሰላም መበጥበጥ ተገቢ አይደለም። እየሰማችሁ? አዎ የሰውን ሰላም መበጥበጥ። አሁን ሰው ታሞ ከተኛበት ሄዶ መበጥበጥ ምንድነው? የታመመ ሰው ልንጠይቅ ደን እየተገላገልን በብላት ጉረስ እንጂ እገሌ ጉረስ እንጂ አግድል አረ ጉረሱ በሉት ሻዋን ጠጣት ጨርሳት። ሰውየው እህል ከቀመሰ 5 ቀኑ ነው የተኛው ሰውዬ። እኔ እዚህ ታግቼ ተቀምጬ እናንተ ተገላገሉበት ይላል። አስቸጋሪ እኮ ነው ይላችሁ ማለት ነው። ስለዚህ ለዚያ ሰው ሰላም መጨነቅ አለብን ማለት ነው። እህል ከቀመሰ ያን ያህል ዓመት በሆነው ሰው ላይ ማሰብ አለብን። ክርስትና እያሰቡ መኖር ነው፣ ለሰዎች ሰላም መስጠት ማለት ነው። ገብታችኋል አይደለም? አዎ እናንተ መጽሐፍ ስታነቡ የሚገባችሁ ከሆነ ለማይገባው ሰው ጭንቅላት መጠንቀቅ አለብን። አሁን ነው አንተዬ በቃ እኔ ማንቢ ያለኝ ምናምን በቃ እኔ አሁን ጧት እጄ ነው ላጠና ነው ሲል እኔ ብዙ አልቸገርም። ይገርማል። በቃ ዝም ወደ ከሰዓት አካባቢ ዝም ዘወር ካልኩበት ምን ችግር ካልክ ያን ሰው እየረበሽከው ነው የሚባለው። ምን ነው ወንድሜ እኔንም እምቢ ብሎኛል። አሁን ማባረግ ብሰራው እኔንም እምቢ ብሎኛል። አይዞህ እግዚአብሔር ይገልጥልናል። እኔ ራሴ አልያዝ ብሎ 3 ቀን ነው የሚባለው። ብድግ ብሎ ኧረ እኔ ብዙም እዚህ ችግር የለብኝም በቃ አረፍ ብዬ ነው ካልክ የሰውየውን አይምሮ እየበጠበጥክ ነው ማለት ነው። ያልተሳካለትን ሰው መበጥበጥ አይገባም። ገብታችኋል አይደለም? ሰው እንዳያናርር ለሰው ልጅ አይምሮ ተጠንቅቀን መኖር አለብን። ግድ የለሽነት እግዚአብሔር የማይወደው ስራ ነው። በእኛ ግድ የለሽነት ድሃ ምንም ያልተሳካለት ድሃ አብሮን ተቀምጦ እያለ እኔ ምንም እግዚአብሔር የተመሰገነ ይሁን በ5 ዓመት ውስጥ ነው አሁን ያለኝን ሀብት ያገኘሁት ተፍ ብዬ አይባል። ወይ ሰርቀው ነው ሊል ይችላል ያሰው። እኔ 30 ዓመት እየቆፈርኩ ያልተሳካልኝ በ5 ዓመት ይናም ወይ ሰርቀዋል ወይ አረ ሌላ ልናገር መድኃኒዓለም አወጣኝ። ስለዚህ ሰዎቹ ወይ የሆነ ሰው ያውቃሉ እንዳይሉ ልላችሁ ፈልጌ ነው። ወይ የሆነ ቦታ ያለ ዘመድ አላቸው ብለው ይጎዳሉ። ወይ ደግሞ ታበሽጦ ነው ሊል ይችላል። እንዴት ተሳካለት ይላል። ካልሆነ ደግሞ ምን ይላል? አይ ጌታዬ የኔን የ30 ዓመት የ40 ዓመት ንግዴን ሁልጊዜ የህልም ሩጫ አረከው።
ያንዳንዱን በ3 ዓመት ታሳካለታለህ ብሎ ይጨነቃል። ለሰው ሰላም መስጠት በቃ